ልክ እንደተናገረው 30 ደቂቃ ሳይሞላ እንዲሁ በ20 ደቂቃ መካከል ባለቤቴ ወልዳ እግዚአብሔር ሆይ ብዬ እግዚአብሔርን ሰው አመስግኜ ጌታ ይሁን። አሁን እዚህ ነው ጌታን የተቀበለው። የእግዚአብሔር ሰው ላይ ያለውን ጠጋ እዚህ ነው ያየው። እዛ ሆኖ ከሆስፒታል የሚሻል የእግዚአብሔር ሰው ቆሞ የሚሰራው እግዚአብሔር ዛሬ ጣልቃ ይገባል ብሎ ስልክ ደወለ። ኢየሱስ ጌታ ነው። ልክ እንደደወለ የተናገረው ቃል ልክ በጆሮ በመጣ ጊዜ 20 ደቂቃ በማይሞላበት ጊዜ ላይ ባለቤቴ ተገላግላ እግዚአብሔር ደስ ብዬ በፊታችሁ ቆሚ ያለው ያለ ነው። እስኪ እግዚአብሔር ያደረገው ዛሬ ሳምንት ይካያችሁ እዚህ አካባቢ ላይ ቁጭ ብላ መጣውና አትፍር ለምን ትፈሪያለሽ ሲባል ያስፈረኛል ሲባል እስከ ዛሬ ሳምንት ትወልጃለሽ ዳግመኛ ሳትወልጂ አትመጥም ብለን ይላከ ነው ውሃ ጸልየን ሰተን ያቺ ሴት ማለት ነው ቀይ ሴት እዚህ ጋር ያለች የሱ ባለቤት ነው ማለት ዛሬ ሳምንት ያያችሁ እዚህ ጋር እሷ ወልዳለች ማለት ነው የሱ ባለቤት ነው አሜን ነው ሳምንቱ ሳታደርስ ነው የወለደችው መች ላይ ነው የወለደችው የወለደች ሰኞ ነውና ቅዳሜ ቀን ነበረው ቅዳሜ ቀን በጣም ተጨንቃ ነበረች ቀን ሙሉ በቃ እኔ ራሴ በጣም በስጋት ነበረ በቃ ብቻ የሆነው ነገር በጣም ታምር ነበረ ቤት ውስጥ ቁጭ ብላ ቡጭ ማለወጣችም ቅዳሜ ነው ይሄ ከዛም በኋላ እሁድ ከነጋ በኋላ ዝም ብላ በቃ በተቀመጠበት ቸርች በርኩና ምናምን ራሳ አስበች ሄጂ አልኳት መጣለች ከመጣች በኋላ የተሰማት ደስታ ብዙ ደስታ ነበረው በጣም ተደስቻለሁ የጌታ ሰው አቤ ከሳምንት ሳይሞላ ዛሬ እሁድ ነው አይደለም ሳምንት ሳይደርስ ትወልጃለሽ በሰላም ትወልጃለሽ ያንን ብሎ ጸለይልኝ ከዛም በኋላ አምን ብያለሁ በጣም ደስ ብሎኛል ያለች ወደ ቤት ተመለሰች እኔም በዛ ተቀበልኩና በጣም ደስታ ተሰማብኝ ሳምንቱ እውነትም እንደተባለው ሰኞ ነው ሰኞ እንደነጋ በጣም ቀን ሙሉ ይሁድ ተጸለያ ሰኞ ወለደች ሰኞ ውላ ሰኞ በሚጥ ነው ያለች አደረች ማክሰኞ አለርት ወሰድኳት አለርትም በጣም ሰዓትን በቃ ወደ 9 ሰዓት ደርሷል 9 ሰዓት ከመዋላቱ በፊት ደወልኩት ለጌታ ሶላቤ ከዛም በኋላ በጣም ተጨንቃለሁና ቃል ያውጣልኝ አልኩት አልወለደችም አሁን ነው አለ አዎ አልኩት ከዛም በኋላ ከ30 ደቂቃ በፊት ነገሩ ተወልጃለች አለ እሺ ብዬ አምዬ ተቀበልኩት 30 ደቂቃም አልሞላም 15 ደቂቃ ይሆናል ለጌታ ከፍ ያለ ልታጨብጨባ ይሁን ዛሬ ለኔ እዚህ ቤተክርስቲያን ከገባው በኋላ ብዙ ታምራት ተሰራልኝ ህይወቴን የነበረኝ ታሪክ ሁሉም ጠረገልኝ በጣም ተደስቻለሁ ጌታን ከተቀበልኩ ሁሉ ነገር ተቀየረ ሁሉም በቃ ተቀየረልኝ ተቀየርያለሁ በየቴ ሁሉም በቃ ሁሉም አራ ለጌታ አቀምጦ ለጌታ ክብር ስጡ ቆማችሁ ጉባኤ ለጌታ ይለታ ኢየሱስ ያድናል ተባረኩ ሌሎች ቁጭ በሉ እግዚአብሔር ስላደረገ ይጌታን ከልብ አመሰግናለሁ እኔ ሳይሆን እግዚአብሔር ያደረገ ቤቲ በሰላም ይጠበቅ አሜን የተወለደ ብላቴና በደም ይሸፈን አሜን አንተ ቤት ከዚህ ብላቴና ምክንያት በረከት ይምጣ አሜን ቤትን ባርክ ያለው አሜን ተፈጸመ አሜን አመሰግናለሁ